ሰላም ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ቪዲዮ ደግሞ ስማችሁን እንድትረሱ አደርጋችኋለሁ። እስከ መጨረሻው መከታተል እንዳትረሱ። እሺ፣ ከነዚህ ክቦች ውስጥ የተለየው የትኛው ነው? አንድ፣ ሁለት ወይስ ሶስት? አንዱ የተለየ ከለር ነው ያለው። እሺ ሰዎች፣ የተለየው ከለር ቁጥር 3 ነው። ይህን ካገኛችሁ በጣም ጥሩ አይን እይታ አላችሁ ማለት ነው። ካላወቃችሁ እዚህ ምስል ውስጥ ሁለት አጋዘኖች አሉ። አሁን አንድ ነው የሚታያችሁ፣ ነገር ግን አንድ የተደበቀ አጋዘን አለ። እስኪ እሱን ለማግኘት ሞክሩ። ሁለተኛው ማየት የሚችሉ 1% የሚሆኑ ሰዎች ብቻ ናቸው። እስኪ ተመልከቱት። ሁለተኛው አጋዘን እውነተኛ አጋዘን ሳይሆን በዛፎቹ ቅርንጫፍ የተሰራ ነው። ስንቶቻችሁ አገኛችሁት? መልሳችሁን ኮመንት። ውጭ ላይ እየዘነበ ነው እና ይሄ ልጅ ወደ ጣራው ሂዶ ፎጣዎች ማስገባት አለበት። በየትኛው በኩል ቢሄድ ጣራው ላይ የሚደርስ ይመስላችኋል? እስኪ ትንሽ ሰከንድ ልስጣችሁ እና ይህን ካገኛችሁ እንዴት እንዳገኛችሁት ኮሜንት ላይ ጻፉልኝ። እሺ፣ ከላይ ለመድረስ ልጁ በዚህ መንገድ መሄድ አለበት። እሺ ሰዎች፣ ይህን ምስል እስኪ ተመልከቱት። እነዚህ ሁለት ምስሎች የአንድ መንደር ምስል ነው የሚያሳዩት። ነገር ግን አንዳንዶች ምስሉ ከተለያየ አቅጣጫ ነው የተነሳ ይላሉ። እስኪ ተመልከቱት። እሺ፣ ይሄ ተመሳሳይ ምስል ነው። በቀኝ ያለው ዙም ስለተደረገ ነው። አሁን ደግሞ ይህን ምስል አግኝተናል። ብዙ የቁጥር ስብስቦች አሉ አይደል? ከነዚህ መካከል አንድ የተደበቀ 8 ቁጥር አለ። እስኪ እሱን ለማግኘት ሞክሩ። ትንሽ ሰከንድ ልስጣችሁ። እሺ ሰዎች፣ 8 ቁጥር እዚህ ጋር ነው ያለው። በዚህ ክብ ውስጥ የተደበቀ ምስል አለ። 5% የሚሆኑ ሰዎች ብቻ ናቸው ይህን ማግኘት የሚችሉት። እስኪ ተመልከቱት። ክብ ውስጥ ምን እንዳለ ኮመንት ላይ ጻፉልኝ። እሺ ሰዎች፣ በክብ ውስጥ የተደበቀው የአፕል ምስል ነው። አሁን ደግሞ በዚህ ምስል ውስጥ የተደበቀ ቃል አለ። ቃሉ ምን እንደሚል ኮመንት ላይ ጻፉልኝ። እነዚህ ጥቁርና ነጭ መስመሮች ብቻ ናቸው አይደል የሚታዩአችሁ? ነገር ግን በመስመሮች ውስጥ የተደበቀ ምስል አለ ብላችሁስ? እስኪ ትንሽ ሰከንድ ልስጣችሁ እና ለማግኘት ሞክሩ። መልሳችሁን ኮመንት ላይ አስቀምጡልኝ፣ እመልሳለሁ። በቀጣይ ይህን የተገለበጠ ጽሑፍ አግኝተናል። ይህን ለማንበብ የማይቻል ነው። በደንብ ትኩረት ካረጋችሁ ግን ጽሑፉ ምን እንደሚል ማወቅ ትችላላችሁ። ማንበብ ከቻላችሁ ምን እንደሚል ኮሜንት ላይ ጻፉልኝ። ይህን ምስል ተመልከቱ። ሲታይ ብዙ ህንፃዎች ያለ ነው አደለ የሚመስለው? ግን በህንፃው ውስጥ የአንድ የተደበቀ ምስል አለ። እስኪ ምስሉን ለማግኘት ሞክሩ። እሺ ሰዎች፣ የተደበቀው ምስል የሞናሊዛ ስዕል ነው። ስንቶቻችሁ አገኛችሁት? ኮሜንት ላይ አስቀምጡልኝ። ይሄ ለየት ያለ ምስል ነው። አሁን የሚታያችሁ አንድ ውሻ ነው አይደል? ግን ከአንድ በላይ የሚሆኑ ውሻዎች በምስሉ ላይ አሉ። ምን ያህል እንደሆኑ እስኪ ለማግኘት ሞክሩ። ስንት ውሾች እንዳገኛችሁ ኮሜንት ላይ ጻፉልኝ። እስኪ ትንሽ ጥያቄዎችን ፈታኝ እናርጋቸው። በእነዚህ ነጭና ጥቁር መስመሮች ውስጥ የተደበቁ ቁጥሮች አሉ። እስኪ እነሱን ለማግኘት ሞክሩ። ቁጥሮቹ ምን እንደሆነ ኮሜንት ላይ ጻፉልኝ። ይህን ለየት ያለ የአይን እይታ ያላቸው ሰዎች ብቻ ናቸው የሚያዩት። በቀጣይ እነዚህን 5 ክቦች አግኝተናል። በእያንዳንዱ ክብ ውስጥ ደግሞ የእንስሳት ምስል አለ። ስለዚህ 5ቱ እንስሳቶች ምን ምን እንደሆኑ ለማግኘት ሞክሩ። ትንሽ ሰከንድ ልስጣችሁ። እሺ፣ በመጀመሪያው ክብ አጋዘን፣ በሁለተኛው ክብ ዶልፊን፣ በሶስተኛው ግመል፣ በአራተኛው ድመት እና በአምስተኛው ደግሞ የቀንድ አውጣ ምስል ነው ያለው። ከአምስቱ ምን ያህሉን አገኛችሁ? መልሳችሁን ኮመንት
በዚህ ምስል ውስጥ ደግሞ የተደበቀ እባብ አለ። ይህን ማግኘት ከቻላችሁ በጣም የሚገርም የአይን እይታ አላችሁ ማለት ነው። እሺ ሰዎች፣ እባቡ ያለው እዚህ ምስል ውስጥ ነው። በደንብ ካያችሁ ቅጠሎችን ከቦ ታዩታላችሁ። አሁን ይህን ምስል አግኝተናል። ይህን ምስል ስታዩ ምንድን ነው ያያችሁት? አንዳንዶች ኮፍያ ያደረገ ሰው ይላሉ፣ አንዳንዶች ደግሞ የእንስሳት ምስል አየን ይላሉ። እሺ ኮፍያ ያደረገውን ሰው ካያችሁ ይሄ ነው መልሱ። እሺ በዚህ ዛፍ ውስጥ ደግሞ ብዙ የሰው ፊቶች አሉ። እስኪ ምን ያህል እንደሆኑ ለማግኘት ሞክሩ። ትንሽ ሰከንድ ልስጣችሁ። አስር ምስሎችን ማግኘት ከቻላችሁ በጣም የሚገርም ትኩረት አሰጣጣላችሁ ማለት ነው። በምስሉ ላይ ያሉት መስመሮች የተጣመሙ ናቸው ወይስ ቀጥ ያሉ? ይህን ለማወቅ 10 ሰከንድ አላችሁ። ሲታይ ቀላል ጥያቄ ይመስላል። መስመሮቹ የተጣመሙ ነው የሚመስሉት፣ ነገር ግን ሁሉም ቀጥ ያሉ መስመሮች ናቸው። እስኪ ምስሉን እያደበዘዝን እንይ። እንደምታዩት ሁሉም መስመሮች ቀጥ ያሉ ናቸው። እቺ ትንሽ ትሸውዳለች። አሁን ደግሞ ይህን ምስል አግኝተናል። በዚህ ምስል ውስጥ አንድ የተደበቀ ቃል አለ። እስኪ እሱን ለማግኘት ሞክሩ። 1% የሚሆኑ ሰዎች ብቻ ናቸው ይህን ቃል ማግኘት የሚችሉት። እሺ ሰዎች፣ ቃሉ ሞር የሚል MORE የሚል የእንግሊዘኛ ቃል ነው ያለው። ቃሉም እዚህ ጋር ነው። ከነዚህ 3 ወታደሮች የትኛው ወታደር ይመስላችኋል በቁመት ትልቁ? በማስመሪያ ከመለካታችሁ በፊት የትኛው እንደሆነ ለመገመት ሞክሩ። እሺ ሰዎች፣ ሶስቱም ተመሳሳይ ቁመት ነው ያላቸው። አእምሯችን በትንሽ ነገር ትሸወዳለች። ምክንያቱም 3 ቁጥር ላይ ያለውን ትልቅ እንደምትሉ አልጠራጠርም። ካላመናችሁኝ በማስመሪያ መለካት ትችላላችሁ። ሶስቱም ወታደሮች እኩል ቁመት ነው ያላቸው። አዎ ሰዎች፣ በዚህ ቪዲዮ ስማችሁ እንድትረሱ ታደርጋለሁ። አዎ በትክክል ነው የሰማችሁት። አሁን ከማሳያችሁ ምስል ላይ አይናችሁን ሳትጨፍኑ መሃል ላይ ተመልከቱ። ከመጀመራችን በፊት ግን ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። 3 2 1 አሁን በፍጥነት ስማችሁን ንገሩኝ። ረሳችሁት? ኮሜንት ላይ አሳውቁኝ። በየቀኑ አእምሮን የሚፈትኑ ጥያቄዎችንና ሌሎችንም ለማግኘት የቴሌግራም ቻናላችንን ይቀላቀሉ።